ፕላዝሞዲየም ፋልሲፓረምን ከፕላዝሞዲየም ቫይቫክስ የምንለይባቸው ሶስት መሰረታዊ ነጥቦች የመጀመሪያው እንግዲህ ሪንግ ስቴጅ ወይም ትሮፖዚት ስቴጅ የምንለው ነው። እዚህ ጋር በዋነኝነት የምንመለከተው ክሮማቲን ዶት የምንለው ቀይ ቀለም ያለውና ሳይቶፕላዝም የምንለው ሰማያዊ ቀለም ያለው ነው ማለት ነው። እነዚህን ትሮፖዚት ስቴጅ ቲክ ስሚር ላይ መመልከት እንችላለን፣ ቲም ስሚር ላይ መመልከት እንችላለን። ፕላዝሞዲየም ፋልሲፓረም በሚሆንበት ጊዜ እነዚህ ክሮማቲን ዶቶቹ መጠናቸው አነስተኛ ይሆናል፣ ነገር ግን ሳይቶፕላዝሙ ዴሊኬት የሆነ ሰርክል አይነት ቅርጽ ይኖረዋል ማለት ነው። በዚህ እንለየዋለን። ሰምታይምስ ደግሞ እንደ ሁለት ነጥብ አይነት ነገር ሆኖ ልንመለከተው እንችላለን። ፕላዝሞዲየም ቫይቫክስ በሚሆንበት ጊዜ ደግሞ እነዚህ ክሮማቲን ዶቶቹ ከፋልሲፓረም አንጻር ተለቅ ይላሉ፣ እንዲሁም ደግሞ ሳይቶፕላዝሙ ዴሊኬት የሆነ ሰርክል አይሆንም ማለት ነው። በዚህ እንለያለን። ሁለተኛው ስቴጅ ደግሞ ሻይዞይንት የምንለው ስቴጅ ነው። ሻይዞይንት የምንለው ስቴጅ ፕላዝሞዲየም ፋልሲፓረም ላይ ብዙ ጊዜ የምንመለከተው አይደለም፣ ሬርሊ ነው የምንመለከተው። ነገር ግን ቫይቫክስ ላይ በብዛት የምንመለከተው ስቴጅ ይሆናል። ቲን ስሚር ሰርተን እነዚህን ኤግዛማይን በምናደርግበት ጊዜ የምንለየው በሻፍነር ዶት ይሆናል ማለት ነው። ሻፍነር ዶት የምንላቸው እዚህ ጋር የምትመለከት ነገር አይነት ከተመለከትን ፕላዝሞዲየም ቫይቫክስን ሩላት የሚያደርግልን ይሆናል። እነዚህ ሻፍነር ዶት ከሌሉ ደግሞ ፕላዝሞዲየም ፋልሲፓረም እንደሆነ ማወቅ እንችላለን ማለት ነው። ሶስተኛው ደግሞ ጋሜቶሳይት የምንለው ስቴጅ ነው። ጋሜቶሳይት ስቴጅ ላይ ፕላዝሞዲየም ፋልሲፓረም በሚሆንበት ጊዜ የሙዝ አይነት ቅርጽ ወይም የክሪሰንት አይነት ቅርጽ ይኖረዋል ማለት ነው። መሀል ላይ ደግሞ ክሮማቲን ዶት አለው። ነገር ግን ፕላዝሞዲየም ቫይቫክስ በሚሆንበት ጊዜ የክሪሰንት አይነት ቅርጽ አይኖረው፣ ሙሉ አርቢሲውን የሸፈነ ክሮማቲን ዶቶችን እንደዚህ እንመለከታለን ማለት ነው። በተጨማሪም ኢሬጉላር የሆነ ሼፕ ነው የሚኖረው። በዚህ መለየት እንችላለን። ሌላው ደግሞ የመጨረሻው እነዚህን የምንለየው የአርቢሲዎችን ሳይዝ በመመልከት ይሆናል ማለት ነው። ቲን ስሚር ከሰራም በኋላ በፋልሲፓረም ጊዜ ላይ በሶስቱም ስቴጅ ማለትም በትሮፖዜት፣ በሻይዞይንት እና በጋሜቶሳይት ስቴጅ ጊዜ ላይ ቀይ ደም ሴሎቻችን ወይም አርቢሲዎቻችን ኢንላርጅድ አይሆኑም፣ ኖርማል የሆነ ሳይዝ ነው የሚሆኑት። ነገር ግን ቫይቫክስ በሚሆንበት ጊዜ በሶስቱም ስቴጆች ላይ እነዚህ ቀይ ደም ሴሎች ከኖርማል ሳይዝ መጠናቸው ከፍ ያለ ይሆናል ወይም ኢንላርጅድ ይሆናሉ ማለት ነው። በዚህም መለየት እንችላለን። በካስት እና በክሪስታል መካከል ያለው ልዩነት ምንድን ነው? ሁለቱም የሽንት ናሙና ተወስዶ ሴንትሪፊዩጅ ከተደረገ በኋላ ሴድመንቱ ላይ የምንመለከታቸው ነገሮች ይሆናሉ። በማይክሮስኮፕ ነው የምንመለከታቸው። ካስት ጋር ስንመጣ ካስት የሚፈጠረው የኩላሊት ቱቦቻችን ወይም ሬናል ቲዩብልስ የምንላቸው ጋር ይሆናል ማለት ነው። ፕላስ እነዚህ ካስቶች ለመፈጠር የፕሮቲን ኮንሰንትሬሽን ይፈልጋሉ ማለት ነው። ስለዚህ ፕሮቲን መጠን ከፍተኛ በሚሆንበት ሰዓት እነዚህ የኩላሊት ቱቦች ወይም ሬናል ቲዩብልስ ጋር የምንላቸው የሚፈጠሩ ይሆናል። ቱቦቹም ጋር ስለሚፈጠሩ አብዛኛው እንደ ሲሊንደሪካል አይነት ቅርጽ ወይም አፒራንስ ያላቸው ይሆናል ማለት ነው። ስለዚህ ካስት በሚታይበት ጊዜ ዲፕስቲክን በምንነክርበት ሰዓት ፕሮቲን ፓራሜትር ላይ እንደዚህ አይነት የቀለም ለውጥ የምንመለከት ይሆናል ማለት ነው። ክሪስታል ጋር በመጣበት ሰዓት የሚወገደው ሽንት ኮንሰንትሬትድ በሚሆንበት ማለትም ውስጡ ያለው ጨውና ሌሎች ሚኒራሎች መጠናቸው ከፍተኛ በሚሆንበት ጊዜ እርስ በርሳቸው እየተደራረቡ ወይም ፐርሰፕቴት እያደረጉ የሚፈጥሩት ይሆናል ማለት ነው። እነዚህ እንደሚፈጠሩት ክሪስታል አይነት የተለያየ አይነት ቅርጽ ይኖራቸዋል። አንዳንዶቹ እንደዚህ እንደ ፖስታ አይነት ቅርጽ ይኖራቸው ይችላል፣ እንደ ዳምፔል አይነት ቅርጽ ይኖራቸው ይችላል፣ እንዲሁም ደግሞ እንደ ሬሳ ሳጥን አይነት ቅርጽ ይኖራቸው ይችላል ማለት ነው። ስለዚህ ይሄ ሽንት ኮንሰንትሬትድ በሚሆንበት ጊዜ የሚፈጠር ይሆናል ማለት ነው። ስለዚህ ካስት በብዛት በሚታይበት ጊዜ ኩላሊት አካባቢ ያለ ችግርን አመላካች ይሆናል። ክሪስታል በብዛት በሚታይበት ጊዜ ደግሞ ለኩላሊት ጠጠር አመላካች ወይም ሊዲንግ የሆኑ ነገሮችን ልንመለከት እንችላለን ማለት ነው። በእነዚህ መካከል የገጠማችሁ ማንኛውም ነገር ካለ ኮሜንት ላይ ማስቀመጥ ይቻላል።